ብዙውን ጊዜ ኮምፒውተራችን በቫይረስ ሲጠቃ ያለን አማራጭ ኮምፒውተራችንን ፎርማት ማድረግ ነው። ፎርማት ለማድረግ በትንሹ ከ200 እስከ 300 ብር እናወጣለን። በዛሬ ቪዲዮ የምንመለከተው እንዴት ኮምፒውተራችንን ፎርማት እንደምናደርግ ነው። እሱን እያንዳንዱን ስቴፕ ባይ ስቴፕ እንመለከታለን። ዌልካም ባክ። ሰላም እንዴት ናችሁ? ውዴ ቻናል ተከታታዮች ማቀርብላችሁ ዮም ነኝ። ለዚህ ቻናል አዲስ ከሆናችሁ ከታች ሰብስክራይብ የሚለውን በተን በመጫን ከጎና የደውል ምልክቷን በመንካት በየጊዜ የምሰራውን ቪዲዮ ማግኘት ትችላላችሁ ማለት ነው። ተከታተሉኝ። ፎርማታችን ብዙውን ጊዜ ኮምፒውተራችን በቫይረስ ሲጠቃ ያለን አማራጭ ኮምፒውተራችንን ፎርማት ማድረግ ነው። ፎርማት ለማድረግ በትንሹ ከ200 እስከ 300 ብር እናወጣለን። በዛሬ ቪዲዮ የምንመለከተው እንዴት ኮምፒውተራችንን ፎርማት እንደምናደርግ ነው። እሱን እያንዳንዱን ስቴፕ ባይ ስቴፕ እንመለከታለን። ዌልካም ባክ። ሰላም እንዴት ናችሁ? ውዴ ቻናል ተከታታዮች ማቀርብላችሁ ዮም ነኝ። ለዚህ ቻናል አዲስ ከሆናችሁ ከታች ሰብስክራይብ የሚለውን በተን በመጫን ከጎና የደውል ምልክቷን በመንካት በየጊዜ የምሰራውን ቪዲዮ ማግኘት ትችላላችሁ ማለት ነው። ተከታተሉኝ። ፎርማታችንን የምናስጀምረው በፍላሽ ነው። በፍላሽ ቡት ለማድረግ እዚህ ጋር እንደምትመለከቱት ዊንዶው 10 ISO ፋይላችን አለ። ይሄንን ፋይል ወደ ፍላሻችን ለመገለበጥ ሩፈስ የምትባል ሶፍትዌር ታስፈልገናለች። በሱ አማካኝነት ወደ ፍላሻችን ላይ ዊንዶው 10 ኦፕሬቲንግ ሲስተማችንን እንጭናለን ማለት ነው በቀላሉ። ፍላሻችንን እንሰካና ኮምፒውተራችን ላይ ኦፕሬቲንግ ሲስተም ያለውን ፍላሽ እንሰካና ይዘን ስታርት ነክተን ሪስታርት ነው የምናደርገው። ኦፕሬቲንግ ሲስተሙ በሲዲ ካላችሁ ቀጥታ ሲዲውን ወደ ኮምፒውተራችሁ ትከቱና ሪስታርት ማድረግ ነው ኮምፒውተራችሁን። ልክ እዚህ ጋር ስንደርስ ኮምፒውተሩ ልክ ሲነሳ ኮምፒውተራችን የሚነሳበትን ወይ ነው የምንመርጠው። ማለት ከሃርድ ዲስኩ ይነሳ ወይስ ከፍላሽ ዲስካችን እንዲነሳ ነው ቡት የምናደርገው። እኛ ከፍላሻችን እንዲነሳ ስለፈለግን F2 የሚለውን እንጫንና እንዴ ከኮምፒውተር ይለያያል። ዘን ስታርትአፕ ሜኑ ይመጣልናል። እዚህ ጋር እንደምታዩት F9 ቡት ዲቫይስ ኦፕሽን ሚላለ እሱን እንጫናለን። ወይም በሌላ ኮምፒውተሮች ላይ ቡት ሲኩዌንስ ሚል ነው የሚያመጣላችሁ። እዚህ ጋር ሴሌክት አድርጉ ይለናል። እኛ አሁን ከፍላሻችን እንዲነሳ ስለፈለግን USB ሃርድ ድራይቭ የሚለውን እንመርጣለን ማለት ነው። ከዛ እሱን መርጠን ኢንተር እንጫናለን። እዚህ ጋር ፕሬስ ኤኒ ኪ ሲል ከኪቦርዳችን ላይ አንዱን መርጠን ነው የምንጫነው። ዘን እዚህ ጋር ኔክስት የሚለውን እንጫናለን።
ዘን እዚህ ጋር አክቲቬሽን ኪ ይጠይቃችኋል። ሶ ዝም ብላችሁ ስኪፕ ነው የምትሉት። ከዛ እዚህ ጋር I accept the license agreement የሚለውን ቼክ እናደርገውና ቼክ ቦክሷን ራይት አድርገን ዘን ኔክስት እንለዋለን ማለት ነው። እዚህ ጋር አፕግሬድ እና ከስተም ያመጣልናል። ሶ እኛ ከስተም ነው የምንለው። ሶስት ፓርቲሽኖች አሉ። ከዚህ ውስጥ የኛ ኦፕሬቲንግ ሲስተም የተጫነው የትኛው ላይ የሚለውን ማወቅ አለብን። ቶታል ሳይዞቹ 454 እና 476 ነው። ሶ የኔ ኦፕሬቲንግ ሲስተም የመጀመሪያው የተጫነበት 454 ሃርድ ዲስኩ ላይ ነው ማለት ነው። ሶ የምንፈልገውን ሃርድ ዲስክን መርጥና ማለት ፋይል የሌለበትን ኦፕሬቲንግ ሲስተም የድሮ ኦፕሬቲንግ ሲስተም ያለበትን መርጥና ፎርማት እንለዋለን ማለት ነው። ከዚህ በኋላ ኔክስት እንላለን ማለት ነው። ኮምፒውተሩ ሪስታርት ማድረግ ይጀምራል። ሪስታርት ካደረገ በኋላ ድጋሚ ፕሬስ ኤኒ ኪ የሚል ይመጣላችኋል። ሶ እንዳትነኩት፣ ምንም አይነት ኪ መንካት የለባችሁም። በቀጥታ ራሱ ያልፋል ማለት ነው። ድጋሚ ከነካችሁት ድጋሚ ፕሮሰስ ነው የሚያደርገው ወደ ነበረበት። ሶ ምንም ኪ መንካት የለባችሁም። አስተውሉ እዚህ ጋር። ሶ እዚህ ጋር ፕሮዳክት ኪ ይጠይቀናል። ዱ ዚስ ሌተር ብለን እንጫናለን። እዚህ ጋር ከስተማይዝ ሴቲንግ የምትላለች እሱን እንጫናለን። ከስተማይዝ ሴቲንግ ካልነው በኋላ ኔክስት ነው የምንጫነው። በቀጣይ ድጋሚ ኔክስት እንጫናለን። ሶ እዚህ ጋር ዩዘር ኔም ነው የምንሰጠው የኮምፒውተራችንን ስም እና ፓስወርድ ከፈለግንም እዚሁ ፓስወርዱን እናስገባለታለን። then next ጫናላችሁ። በመጨረሻም ይሄው እንደምትመለከቱት አልቋል ማለት ነው።